ያደርጋሉ። ስጋ መጨረሻው ድል ፋንታው መሰቀል ነው እንጂ እንዴትም አርገ ቆንጥጠ ክርስቲያን አታረገው። እስማኤልን ገርፈ ልጅ እንደማታረገው፣ እስማኤልን ገርፈ የተስፋ ቃል ልጅ እንደማታረገው ማለት ነው። በአብርሃምና በሳራ መካከል የገባችው አጋር ከቀድሞም ያልነበረች የተጨመረች እንደሆነ እንደዚሁም ሕግ ከቀድሞም ያልነበረ የተጨመረ ነው። ለምንድን ነው ሕግ የተጨመረው? በደንብ ስሙኝ። ሕግ የተጨመረው ለምን መሰላችሁ? ሕግ ለምንድን ነው በሲና ምድረ በዳ ለእስራኤላውያን የተሰጠው? ይሁን እኔን ለ430 ምናምን ዓመት በግብጽ ሲኖሩ ከግብጽ ጣዖትና የላይፍ ስታይል ጋር ተጋብተዋል ሰዎቹ። በነገራችን ላይ የእስራኤልን ሕዝብ ከግብጽ ያወጣው ሕጉ አይደለም፣ በጉ ነው። የፈሰሰው የፋሲካው በግ ነው ከግብጽ ያወጣቸው። ይሰማል ወይ? ይሰማል ወይ? ከግብጽ ያወጣቸው የፈሰሰው የፋሲካው በግ ደም ነው። ከዛስ ልክ ሲና ተራራ ላይ ሕግ ተሰጣቸው። ለምን? እግዚአብሔር የማይፈልገው እግዚአብሔራዊ ያልሆነ ላይፍ ስታይል አላቸው። ያንን ላይፍ ስታይል አራግፈው ነው በምድረ በዳ ጨርሰው ከናን መግባት ያለባቸው። ሕጉ የተሰጠው ላይፍ ስታይላቸውን ለማስተካከል ነው እንጂ ከግብጽ ለማውጣት አይደለም፣ ከሞት ለማምለጥ አይደለም። ባጭር አማርኛ ይሄም ቢሆን ወዳጆቼ በአዲስ ኪዳን ላይ የሚጠቀስ ጥቅስ አለ። ስራ የሌለው እምነት የሞተ ነው የሚል እሱን ስደርስበት ገላትያ መጽሐፍ ላይ ስራ የሌለው እምነት የሞተ ነው ማለት እንደሆነ አሳያቸዋለሁ። ሳልደርስበት ካወራው ቴስቱን አታገኙትም ብዬ ነው። ግን ባጭር አማርኛ እንድትሰሙ ይፈልጋሉ። ጳውሎስ እያለ ያለው ምንድን ነው? በማመን በእምነት የሚገኘው ጽድቅ ለሕዝብ ሁሉ ነው፣ ለአይሁድ ብቻ አይደለም፣ ለሕዝብ ሁሉ ነው። ደግሞ ይኸውላችሁ አሕዛብ ሁሉ በአንተ ይባረካሉ ያለው ምን አይነት በረከት ነው ካላችሁ፣ በእግዚአብሔር ፊት በእምነት የመቆም ድፍረት በረከት፣ ልጅ የመሆን በረከት ያ ነው። ስለዚህ ጳውሎስ ለገላትያ ሰዎች እንደዚህ ይላቸዋል። ማረጋገጫ ከቅዱሳት መጽሐፍት አባታችሁ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም ሲያምን ግርዘት አልነበረም። አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት ነው። አብርሃም ያመነው ሕግ ከመሰጠቱ ከ645 ዓመት በፊት ነው። አብርሃም እኮ ጻድቅ ሆኖ የተቆጠረው ሕግ በሌለበት ነው። አብርሃም እኮ ጻድቅ ሆኖ የተቆጠረው ግርዘት በሌለበት ነው። ምንድነው የምታወራው? አንድ ሰው እንዲጸድቅ ሕግ መስራት አለበት ካልከኝ አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት ነው። ወዳጆቼ የሕግ አስተማሪዎች ጨካኞችና አምባገነኖች ናቸው። የሲኦል መንገድ አመላካቾች ናቸው። እነሱ በጣታቸው ሊነኩት የማይፈልጉትን ለሰው የሚያሸክሙ አረመኔዎች ናቸው።